መለሰች ማሪጋ ባላለው የመጣውት ከባቱ ነው ቤት ፈርሶብኝ ባለቤቴ ሞቶ በቃ እኔ ዝም በየቆጨ ብዬ ነበር ልክ ባለቤቴ የዛሬ አዳር 8 ሞታል ሲባል መስከረም ሳይደርስ ቤቱን አፈረሰው ሙሉ ቤቱ 42 ቁርቁር አፈረሰው እሱ ከተቀበረ ወዲያውን በቃ ልጆቹን ወደ አፍታም ቤተሰቦችን ሰጣቸዋለሁ እኔን ደግሞ መድኃኒት ገዝቼ እጠጣለሁ በቃ እንግዲህ አይኔን እያየ ቤት ለመስራት አቅም ያልችልም ቦታውን በተገኘው ሸጣዋለሁ በየቁጭ ይያል እንዳለ የአራሳ አገዝ ቡድን እንዳለ ሆኖ አይ እኛ እኮ አካል ጉዳተኛ ነሽና ቤል እንሰራልሽ ነው አለኝ በጣም ደስ አለኝ ሁለት ክላስ ጀመሩት ሁሉም ሰዎች ወሎኬቱ ባንድ ጊዜ 500 ወሎኬት ባንድ ጊዜ አነሱልኝ ለካ ሰው ለሰው መድኃኒት ነው እንዴ እኛ እንደዚህ ምን ጠብቀው ማመሰለክ ወንድም አጎት አፍታም ቤተሰብ ነው ምን ጠብቀው ግን እግዚአብሔር ያዝጋጃል ስለዚህ ይሄ ቤት የሰሩልኝ ደግሞ በአካል ጉዳተኛ ውስጥ ቤቴን አንኳኩትና የመጡት የአላስ አገዝ ቡድን ሰው ሆኖ ሰው የረዱት የወደቀ የሚያነሱት የቸገረ የሚሰጡትን ሆኖ ያሉ ሰዎችን አመሰግናለሁ እኔም እነሱ ማመር ሆኛለሁ እኔም እንደሱ ደግሞ የቸገረው ለመርዳት ዝግጁ ነኝ